የአላህን ውዴታ የፈለገ ሰው ሊጠላው ይችል ይሆናል። ግን የአላህን ውዴታ የፈለገ ሰው የሰው ጥላቻ እንኳ ቢኖር ማለት ነው አላህ ሱብሓነሁ ወተዓላ የነኛ የሚጠሉትን ሰዎች ጉዳይ ችግር የሚያደርሱበትን ችግር አላህ ይበቃዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ይበቃዋል። ነገር ግን የሰዎችን ውዴታ ፍለጋ የአላህን ጥላቻ አላህ የማይወደውን ነገር ያደረገ ሰው አሉ አላህ ወደ ሰዎች ይተወዋል አሉ። ላ ኢላሃ ኢላላህ ወደ ሰዎች ይተወዋል። አላህ የተወው ሰው ምን ዋጋ አለው? ለነፍሱና ለሰው የተተወ ሰው በጣም አደጋ ውስጥ ነው ያለው። ወከለሁ ላሁ ኢለናስ ጃዕፈር የንጉሱን ውዴታ ፍለጋ አላህ የሚጠላውን ንግግር አልተናገሩም። መጨረሻ ምን ሆነ? ንጉሱ እንዲወዳቸው አላህ አደረገ። እንደውም ንጉሱ እስልምናን ተቀበሉ። አያችኋል? በሕይወታችን ውስጥ ለጊዜው የሆኑ ሰዎች ሊከፋቸው ቅር ሊላቸው የሚችል ነገር ከዲን ጋር የተያያዘ ግልጽ ጉዳይ ማለት ነው። ይህም ይቻላል የሚባል ነገር ሳይሆን ቁርጥ ያለ ነገር ሐራም የሆነ ነገር ለምሳሌ ብትቃወሙ ይህ ነገር ትክክል አይደለም ብትሉ